አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። እንግዲህ ከስንት ጊዜ በኋላ ተመልሻለሁኝ ማለት ነው። ቪዲዮ ከፖስተትኩ በጣም ቆይቻለሁኝ። ምክንያቱም የነሱ የእረፍት ሰዓት ላይ እኛ በጣም ቢዚ ነው የምንሆነው ታውቃላችሁና ከዛ አንጻር በጣም ቆይቻለሁ ከፖስተትኩኝ ማለት ነው። እና ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ግን መጀመሪያ ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ጀምሩ። እንደዚሁም ደግሞ ቤተሰቦች ላይክ በማድረግ ቪዲዮውን ጀምሩ። ቪዲዮ በጣም የሚጠቅም ነው። በተለይ ለእንደኔ አይነቶች ማለት ነው። ለእንደኔ አይነቶች ማለት ሞኔታይዝ ለተነሳባችሁ እና ምንድነው የቪዲዮ አላማ ሞኔታይዝ ተነስቶባችሁ ነገር ግን እንደዚህ ተስፋ በመቁረጥ ምናምን አልፎ አልፎ የምትገቡ ጭራሽም የምትተውታላችሁ ምናምን ላይቭ መግባት ማለት ነው። እና ሰዓታችሁ ስንት እንደደረሰ የማታውቁ እኔም አላውቅም ነበረ። ትክክለኛ ሰዓቴን ውስጥ ገብቼ እንዴት ማየት እንደምችል አላውቅም ነበር ሞኔታይዝ ከተነሳ በኋላ ማለት ነው። እና ሰውም ጠይቄ ነበር ምናምን ጊዜ ከማጣት የተነሳ ሰውም እንዲያስረዳኝ ጊዜ አልሰጠውም ጠየቅኩኝ እንጂ ማለት ነው። እና ለማንኛውም ያንን እኔ ስላወቅኩኝ ለእናንተም ላሳውቃችሁ ብዬ መጥቻለሁኝ ማለት ነው። በዚሁ አጋጣሚ ግን ውድ ቤተሰቦቼ ሞኔታይዝ የተነሳባችሁ ማለት ነው ተስፋ አትቁረጡ፣ ስሩ። እኔም እንደናንተ ሆነኝ። ግን ደግሞ ቢሆንም ነገ ጧት ሌላ ቀን ነው። እስከዛሬ በጣም ብዙ ለፍተንበታል፣ ብዙ ደክመንበታል። ከዚህ በኋላ ያለው ከዚህ ማነው ካለፈው አይሆንም፣ መቼም ካለፈው አይበዛም። ያለፈው ብዙ የለፋንበት አለ። ብዙ ነገር 4000 ሰዓት ለመሙላት ብዙ ነገር ሆነናል አይደለም። ከዚህ በኋላ ያለውም ደግሞ ትዕግስት ሊኖረን ይገባል። እስከ የሚመጣው ነገር ፈጣሪ ለኛ ካላለው እኮ አላለውም ነው፣ ችግር የለውም። ግን እኛ የሆነ ነገር ትተን መጸጸት የለብንም። ሰዓታችን ቀንሶ አሁን ላይ የኛ ቻናል ምንድነው የሚሆነው? ላይቭ ካልገባን ማለት ነው ታውቃላችሁ፣ ይሄ በእንቅርት ላይ ጆሮ ደግፍ የሚባለው ነገር በእኛ ቻናል ላይ እንደዛ ነው የሚሆነው። ሰዓት ከቀነሰብን በጣም መጥፎ ነው የሚሆነው ማለት ነው። እና ያ ሰዓታችን እንዳይቀንስ በርትተን መስራት አለብን። ደክሞና አላውቃለሁ ሁላችንም ምናምን፣ ግን ቢሆንም ደግሞ መበርታት አለብን። ተስፋ መቁረጥ የለብንም ማለት ነው። እና ትክክለኛ ሰዓታችሁን መቀነስ አለመቀነሱን ከ4000 እንዳያልፍባችሁ። አይ እኔ እኮ እየሰራሁበት ነው፣ አይ ላይቀንስብኝ ይችላል ምናምን ብላችሁ ወደ ኋላ እንዳትዘናጉ ማለት ነው። ደግሞ ያው እኛ ሰዓቱን ስናጠራቅመው ነው በጣም እያደከመን እንጂ ለመውረድ አንድ አፍታ ነው የሚወርደው። ሲቀንስ ቶሎ ነው የሚወርደው፣ በደንብ ካያችሁት ማለት ነው። እንትን ሲጨምር ግን 4000 ስንሞላ በጣም ብዙ ነገር ደክመን ነው ማለት ነው። እና መቀነስ አለመቀነሱን የምታዩበት ምንድን ነው? ከ4000 በታች ከሆነ ያው እንደቀነሰ ነው። ያኔ ቻናላችሁ የማይሆን ነገር ነው የሚሆነው ማለት ነው። እንደዛ እንዳይሆንባችሁ የምታዩበትን ነው ይዤ የመጣሁት ማለት ነው። ወደ ቪዲዮ ስገባ ግን የቱ ጋር መጀመሪያ ላይክ አድርጉ። ወደ ቪዲዮ ስገባ የቱ ጋር መሰላችሁ? ዩቲዩብ ስቱዲዮ ላይ ነው የምንገባው ማለት ነው። እዚህ ጋር ስንገባ እንግዲህ ከላይ እንደምታዩት ይሄ ፌክ ነው ሁልጊዜም ቢሆን ዋች ታይም የሚለው ማለት ነው። ከዛ እሱን አንድ ጊዜ ነክተን ወደ ውስጥ እንገባለን ማለት ነው። ወደ ውስጥ ስንገባ አሁንም እንደዚሁ ዋች ታይም የሚል አለ 763 የሚለው ማለት ነው። እሱንም አንድ ጊዜ እንነካዋለን። እሺ እሱን ከነካም በኋላ እንደምታዩት እንደዚህ ሆኖ ነው የሚመጣልን። እኔ ይሄ ነው አልላችሁም፣ ግን አሁን ያለንበት ላይ ስንት እንዳለን ለማወቅ የምንነካው የቱ ጋ ነው? 365 የሚለው አለ እዚህ ጋር እንደምታዩት ማለት ነው። 28 ዲ የሚል አለ አይደለ? ይሄን አልፋችሁ 365 የሚለው አለ እዚህ ጋር ማለት ነው። እዚህ ጋር ስትነኩት እንደዚህ ሆኖ ነው ይመጣላችሁ። ያኔ ላይቭ የገባችሁበት ምናምን ምን ያህል እንደሰጣችሁ ምናምን ነገር ማለት ነው። ከዛ እንደዚህ ስታንሸራተቱ ወረታች ይመጣላችኋል። ዋች ታይም ወይም ሀወሪልና እዚህ ጋር ያስቀምጥላችኋል ማለት ነው። እዚህ ጋር ያስቀመጠው ይሄ በጥቁር ያስቀመጠው ማለት ነው። አሁን ለምሳሌ 8495 ሰዓት ነው ማለት ነው። እዚህ ጋር ነው የምታዩት።
እኔ እንደዛ ልበላችሁ እንጂ አሁን የኔ ሰዓት እንደዚህ እየተጠበቀው ምንድነው ምንም ቢደክመኝም ምንም ቢሆንም ማታ ሳልገባ አላድርም። በተለይ አሁን ከወር በፊት ጀምሮ ማለት ነው። ከወር በፊት ጀምሮ የምታውቁት ነው። ቤተሰብም እየዘየርኩ አይደለም ምናምን በጣም ስራ ቢዚ ነበርኩኝ። እነሱ እረፍት ናቸው። በጣም ስራ ቢዚ ስለነበርኩኝ አልዘየርም። ግን ማታ ማታ እየገባሁ ነው እንዳይቀንስብኝ ብዬ ማለት ነው። በእርግጥ እኔ ሰዓቱን እያየሁ አልነበረም። በዛን ሰዓት በምገባ ሰዓቱ የቱ ጋር እንደሚታይ ስለማላቅ አላይም ነበር። ግን ለማንኛውም ብዬ እየገባሁ ነበር ማታ ማታ እና በዛ ምክንያት ነው እየተጠበቀው ሰዓቴ እላችኋለሁኝ። እና ከ4000 እንዳይወርድባችሁ ተጠንቅቃችሁ ስሩ። ወደፊት የሚመጣው አይታወቅም ውዶችዬ። ወላሂ በዚሁ አጋጣሚ እየተዋችሁም አላችሁ እየቀራችሁ አፕላይ ያደርጋችሁም በእርግጥ ተስፋ ያስቆርጣል ምናምን እንደዚህ ድክመታችንን ምናምን የደከምነውን ስናስታውስ ተስፋ የሚያስቆርጥ ነገር አለው። ግን ቢሆንም እስከ መጨረሻ ድረስ እንትን ማለት አለብን። የሚመጣውን ነገር ማየት ማለት ነው። የሚመጣውን ነገር አብሮ መጠበቅ ይሻላል ትተን በኋላ ከምንጸጸት ማለት ነው። ምን ነው ይሄን አድርጌው በነበር ከምንል ሰርተን እስከ መጨረሻው ለኛ ካላለው አላለውም ከኔ ጎደለ የምንለው ነገር መኖር የለበትም ማለት ነው። እና ውድ የተከበራችሁ ቤተሰቦች እንግዲህ ላይክ በማድረግ ጀምሩ ብያችኋለሁ። ቪዲዮ እንደሚጠቅማችሁ ተስፋ አደርጋለሁኝ። እኔ ራሴ በጣም ተቸግሬ ስለነበረ ነው እውነት ለመናገር ማለት ነው። የቱ ጋር ይሆን ሰዓቴ? በቃ አንዳንድ ጊዜ በጣም ድክም ብሎኝ ምናምን መግባት አልፈልግም። ነገር ግን ደግሞ እንዲህ ቢቀንስብኝ ልጸጸት ያን ሁሉ ለፍቼ ብዬ እከፍታለሁ ላይቭ ማለት ነው። እና እንደዛ ስለነበረ እንደኔ የምትሆኑ ትኖራላችሁ ብዬ አስባለሁኝ። እና እንደዚህ ነው ገብታችሁ የምታዩት። ጠንክሩ፣ ስሩ፣ እንስራላለሁኝ። ኢንሻአላህ ጥሩ ነገር ያመጣላላህ። ውድ የተከበራችሁ ቤተሰቦች እስካሁን ስለተከታተላችሁኝ አመሰግናለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።